አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። ሀበይፊላ ኢድ ሙባረክ እያለሁኝ ሀበይብ እንኳን አደረሳችሁ ለአረፋ በዓል ማለት ነው። እና እንዴት ናችሁ? ደህና ናችሁ? ኢድ እንዴት ነው እናንተ ጋር? በሰው ሀገር እንዴት ነው? ደስ ይላል? ደስ አይልም? ግን ደስ የሚል ስሜት የለውም። ያው ግን አልሐምዱሊላህ ምንም ማድረግ አይቻልም። ደስ የሚለው ከቤተሰብ ጋር ሲሆን ከቤተሰብ ጋር ተሰባስበን ምናምን ኢድን ስናከብር ነበር ደስ የሚለው እና ምንም ማድረግ አይቻልም። ይሁን አልሐምዱሊላህ ያለንበትን ነገር ማመስገን ነው ማለት ነው። እኔ ጋር ያው አልሐምዱሊላህ ደስ ይላል ማለት ነው። እና አልሐምዱሊላህ ደስ ይላል በጣም ከኔ ጋር። እናንተ ጋር እንዴት ነው? ኢዱን እንዴት አሳለፋችሁት? ቤተሰቦቼ በያላችሁበት ሰላማችሁን ያብዛልን። እኛ በዛ መልኩ እንደዚህ ፏ ብትን ብለን በነገራችን ላይ ያው ቤት ተቀማኝ ስለሆንኩኝ ያን ያህልም እንደዚህ ከመዳም ቤት ሆኜ ስላልሆነ ያሳለፍኩት ደስተኛ ነኝ ማለት ነው። ውዶች የመዳም ቤት ሆናችሁ ለምታሳልፉ እህቶቼ ይሄን ጋብዣችኋለሁኝ። መጥታችሁ ቤቴ ብትጋበዙልኝ ደስ ይለኝ ነበር፣ ግን ያው አጋጣሚ ሆኖ እንደዚህ ሆኗል ማለት ነው። እና ይሄን ይመስላል። ቤተሰብ ያልሆናችሁ ለቻናሌ ቤተሰብ ሆኖ ላይክ ሼር እያደረጋችሁ አበረታቱኝ። ስትጀምሩ በላይክ በሼር ጀምሩ ማለት ነው። ያው መልካም አስተሳሰባችሁን ደግሞ በኮሜንት አስቀምጡልኝ አበረታቱኝ ማለት ነው ውዶቼ። ከኛ ቤት እንደዚህ ፏ ብትን ብለን እያሳለፍን ነው ከጓደኞቼ ጋር ከቤተሰቦቼ ጋር እንደዚህ ፍርሽርሽ አድርገን ፏ ብትን ብለን እንደዚህ ፏ እያልን ነው እላችኋለሁ ውዶችዬ። ተጋበዙልኝ ሁላችሁም የኔን ቤተሰቦች ተጋበዙልኝ ማለት ነው። ውድ ቤተሰቦቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እዚህ ያደረሳችሁኝ እናንተ ናችሁ ማለት ነው። በእናንተ እርዳታ ነው። ላይክ ኮሜንት እያደረጋችሁ ለምታበረታቱኝ፣ ሼር እያደረጋችሁ ለምታበረታቱኝ ሁላችሁም ላቅ ያለ ምስጋና ይገባችኋል ማለት ነው። አመሰግናለሁ ማለት ነው ውዶችዬ። እና ይሄን ይመስላል ከኔ ጋር ኢድ እላችኋለሁኝ። ኢንሻአላህ አላህ ሱብሃነ ወተዓላ ደግሞ ሁላችንም በሀገራችን ላይ ከመልሰን ሀገራችን ሰላም አድርጎልን ከውድ ቤተሰቦቻችን ጋር ከምንወዳቸው ከምንናፍቃቸው ቤተሰቦቻችን ጋር ፏ ብትን ብለን የምናሳልፍ ኢድል ፍጥርን አብረን የምናሳልፍ ያድርገን ኢንሻአላህ። ለቀጣይ አመት ደግሞ ከቤተሰቦቻችን ጋር ያድርግልናል። የማታ እንጀራ ይስጠን ሁላችንንም እላችኋለሁ። የመዳም ቅመሞቼ አብሽሩልኝ። ይህም ቀን ያልፍና ሌላ ቀን ይመጣል ኢንሻአላህ። ዋናው ጤና ከሆን ሁሉ ነገር አለ ማለት ነው። ከምንም በላይ ጤና ነው። ጤና ከሆን ሁሉንም ማየት እንችላለን ማለት ነው። እና ኢንሻአላህ እላችኋለሁ ማሮችዬ። እና ኢንሻአላህ ላይክ አድርጉልኝ፣ ሼር አድርጉልኝ ውዶች። ቻናሌ በጣም እይታ እየቀነሰብኝ ነው፣ ሰዓት እየቀነሰብኝ ነው። እኔ ብዙ ጊዜ ላይቭ ላይ አልገባም፣ አይመቸኝም ስለማይመጣ ላይቭ ላይ ተቀምጦ ማውራት በእውነት እንዴት ጭንቅ ነው የሚለው ሰው ሳይኖር ሲቀር። ያጋጠማችሁ ካላችሁ መቼም ትረዱኛላችሁና ያው ቪዲዮ ብቻ ነው ሼር የማደርገው ማለት ነው። ስለዚህ ሼር አድርጉልኝ።
ሰዓት እንትን እንዳይልብኝ ማለት ነው፣ እንዳይቀንስና ቻናሌ እንደገና ከሞኔታይዝ እንደገና ወደ ታች እንዳልወርድ እላችኋለሁኝ። በርቱልኝ። ዩቱብ የምትሰሩቶቼ አላህ ያጠንክራችሁ፣ ጠንክሩ። ቢያንስ እዚህ ሀገር በደንብ ባንሰራበት አገር ላይ በደንብ እንሰራበታለን። ኢንሻአላህ ልንለወጥበትም እንችላለን ማለት ነው። ጠንክረን ከሰራንበት አሁን እዚህ ታሳደግ ነው ማለት ነው። ኢትዮጵያ ብዙ ነገሮች የምንሰራቸው ይኖራሉ። እዚህ ሀገር እንኳን ያው ብዙም ያኔ ምንም የሚሰራ ነገር የለም ማለት ነው። ያው ቤት ውስጥ ባሉ ነገሮች እንደዚህ ምናምን ጊዜ ካልቀረጥን በስተቀር የሚሰሩ ነገር የለም። እና አገር ግን ኢንሻአላህ ስንቱ ተቀይሮ የለ እንዴ? እኛ እንኳን የኢትዮጵያ ዩቲዩበሮች እናሳድጋለን እንኳን እርስ በርሳችን ለመተዳደግ ግን ከብዶናል በእውነት። እና እንበርታ እንጠንክር እላችኋለሁ ውዶቼ፣ ማሮችዬ። በሌላ ቪዲዮ ውስጥ የምንገናኝ ድረስ ደህና ሰንብቱልኝ፣ ደህና ሁኑልኝ። መልካም የኢድ ቀን ይሁንላችሁ ኢንሻአላህ። ለሀገራችንን ሰላም ያድርግልን። ከምንም በላይ ሀገራችን አላህ ሰላም ያድርግልን ማለት ነው። ሰላም ሲሆን ነው ሁሉ ነገር መስራትም ምንም ማድረግ የሚቻለው ማለት ነው። እና ሰላም ያድርግልን ሀገራችንን። ዱአ አድርጉ፣ በዱአ እንረሳሳ። ሀበይ ፍላ ድጋሚ እስከምንገናኝ ድረስ ደህና ሰንብቱልኝ። ቻው ብያችኋለሁ የኔ ውዶች።